አክብሮታዊ ሰላምታችን ያላችሁበት ይድረስ እያልን በዕለቱ የተሰሙ ሰበር መረጃዎችን ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ ላይክ፣ ሰብስክራይብ ያደረጋችሁ ትቆዩ ዘንድ አክብሮታዊ ግብዣችን ነው። ይህ ወርልድ ኒውስ ነው። በቅድሚያ አርዕስተ ዜናዎችን የምናስደምጣችሁ ይሆናል። ላለፉት 3 ቀናት በመቀሌ ሲካሄድ የነበረው የህወሓት ማዕከላዊ ኮሚቴ ስብሰባ የተለያዩ ውሳኔዎችን አሳልፎ አቅጣጫዎችን ማስቀመጡን ፓርቲው በወጣው መግለጫ አስታውቋል። በድጋሚ ከኢጋድ አባልነት ወጥተናል ሲል የኤርትራ መንግስት አስታወቀ። የኤርትራ መንግስት በትናንትናው ዕለት ባወጣው መግለጫ ከምስራቅ አፍሪካ የልማት በይነ መንግስት ባለስልጣናት ወይንም ኢጋድ አባልነት ራሱን ማግለሉን ገልጿል። ጀርመን በሰሜን ኢትዮጵያ ለሰላም ግንባታ ለመረጋጋትና ለግጭት መከላከል ጥረቶች የሚያግዝ የገንዘብ ድጋፍ አደረገች። የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ የዛሬ 5 ዓመት የፈረሙትና በሁለቱ ሀገራት መካከል የነበረውን ጦርነት ያስቆመውን ስምምነት እንዲያከብሩ ጥሪ ያቀረቡ። ቲክቶከሮችና የማህበራዊ ሚዲያ አንቂዎች በትናንትናው ዕለት ከአዲስ አበባ የጸጥታ ቢሮ ጋር ተወያዩ። የኢራን የሰብአዊ መብት ተከራካሪና የዓለም የሰላም ኖቤል ተሸላሚ ሎሬት ናግራስ መሐመዲ መታሰሯ ተሰማ። ውድ ቤተሰቦቻችን አሁን በዝርዝር ወደምንመለከታቸው ጉዳዮች ተሻገርን። አብራችሁን ቆዩ። ላለፉት 3 ቀናት በመቀሌ ሲካሄድ የነበረው የህወሓት ማዕከላዊ ኮሚቴ ስብሰባ የተለያዩ ውሳኔዎችን አሳልፎ አቅጣጫዎችን ማስቀመጡን ፓርቲው በወጣው መግለጫ አስታውቋል። በመግለጫው በ2017 በነበረው ውስጣዊ የፓርቲው ጉዳይ የተደረገው ሰላማዊ ትግል በስኬት መጠናቀቁን ማዕከላዊ ኮሚቴው ድምዳሜ ላይ ደርሷል ሲል አክሎም ህወሓት ክህደት የፈጸሙትን ቡድን ላይ የተወሰደውን እርምጃ እንዳደነቀ አስረድቷል። በ3 ቀናት ማዕከላዊ ኮሚቴ ስብሰባ የፕሪቶሪያውን ስምምነት በተመለከተ ውይይት መካሄዱን ገልጾም የትግራይ ህዝብና ህወሓት ስምምነቱን ተግባራዊ ለማድረግና ወደ ዘላቂው ሰላም ለመሸጋገር በትዕግስት እየሰሩ ነው ብሏል። ስምምነቱ አደጋ ላይ የወደቀው አደራዳሪዎችና ዓለም አቀፉ ማህበረሰብ በኢትዮጵያ መንግስት ላይ ጫና ባለማድረጋቸው ነው የሚል አቋም ላይ መድረሱን ያስታወቀው መግለጫው ሲቀጥልም የትግራይ ህገ መንግስታዊና ሉዓላዊ መሬት ሊጣስ አይገባውም በማለት ገልጿል። ስለዚህም ይህንን መሬት ነጻ ለማውጣትና የተፈናቀሉትን ወደ ቤታቸው ለመመለስ በሙሉ ኃይል ለመታገል የሚያስችል ድምዳሜ ላይ እንደደረሰ አስታውቋል። በተጨማሪም በክልሉ ባለው ማህበራዊ ቀውስ፣ በሰራዊቱ ውስጥ ባጋጠመው ችግር፣ በሰላምና ደህንነት ጉዳይ፣ በመልካም አስተዳደር ችግር ላይ በሌሎችም ጉዳዮች ላይ የፓርቲው ማዕከላዊ ኮሚቴ በዝርዝር ከተወያየ በኋላ አቅጣጫዎችን በማስቀመጥ መበተኑን ህወሓት በመግለጫው አብራርቷል። በድጋሚ ከኢጋድ አባልነት ወጥተናል ሲል የኤርትራው መንግስት አስታወቀ። የኤርትራ መንግስት ትናንት በወጣው መግለጫ ከምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ወይም ኢጋድ አባልነት ራሱን ማግለሉን ገልጿል። ይህንንም ውሳኔንም ለኢጋድ ዋና ጸሐፊ ዶክተር ወርቅነህ ገበየሁ በይፋዊ ደብዳቤ ማሳወቁን አስረድቷል። የኤርትራ መንግስት ከኢጋድ አባልነት ሲወጣ ይህ ለሁለተኛ ጊዜ ሲሆን ኢጋድ የተመሰረተው እንደ አውሮፓውያን አቆጣጠር በ1986 ዓ.ም ሲሆን መስራች ሀገራቱም ጅቡቲ፣ ኬንያ፣ ሶማሊያ፣ ሱዳንና ኡጋንዳ ነበሩ። ተቋሙ የተመሰረተው በቀጠናው ያለውን ድርቅና የመሬት መራቆት ለመከላከል በሚል ሲሆን ይህ ተቋም አጠቃላይ የልማት ስራዎች ላይ ለመሰማራት በማቀድ እንደገና በአዲስ መልክ ሲደራጅ በ1993 ኤርትራም የድርጅቱ አባል ለመሆን ችላለች። እንዲሁም በ2011 ደግሞ ደቡብ ሱዳን ተቋሙን መቀላቀሏ ይታወቃል። ነገር ግን ኤርትራ ከዚህ ተቋም ጋር እንደ አውሮፓውያን አቆጣጠር ከ2005 አንስቶ ውዝግብ ውስጥ የገባች ሲሆን ለዚህም የሰጠችው ምክንያት ኢጋድ በኔ ላይ ያነጣጠረ ዘመቻ ከፍቷል የሚል ነበር። በዚህ የተነሳ በኤፕሪል ወር 2007 ከኢጋድ አባልነት ራሷን ማግለሏን ማስታወቋ የሚታወስ ነው። ነገር ግን በ2023 እንደገና ወደ ተቋሙ ተመልሳ አባል መሆኗን ያስታወቀች ቢሆንም በትናንትናው ዕለት ደግሞ እንደገና ከድርጅቱ አባልነት መውጣቷን ይፋ አድርጋለች። የኤርትራ መንግስት በወጣው መግለጫ በ2023 ወደ ኢጋድ የተመለሰው ድርጅቱ ከኤርትራ የቀረበለትን የማሻሻያ ጥሪ ተቀብሎ ያለፈ ሪከርዱ እንደሚያስተካክል ተስፋ በማድረግ ነበር ብሏል። ይሁንና ይህ ተስፋው እውን ባለመሆኑ በድጋሚ ከድርጅቱ ለመውጣት መገደዱን አስረድቷል። ጀርመን በጦርነት ጉዳት በደረሰባቸው የሰሜን ኢትዮጵያ ክልሎች ለሰላም ግንባታ ለመረጋጋትና ግጭትን ለመከላከል ጥረቶች የሚውል ተጨማሪ 5 ሚሊዮን ዩሮ ድጋፍ አደረገች። ይህ ድጋፍ ጀርመን በሰሜን ኢትዮጵያ ሰላም እንዲጸና የተባበሩት መንግስታት የልማት መርሃ ግብር ለሚያከናውነው ስራ የገሰችውን የገንዘብ መጠን ከ22 ሚሊዮን ዩሮ ከፍ ያደረገ ነው። በሌላ በኩል ሁለቱ ሀገራት በከፍተኛ ባለስልጣኖቻቸው በኩል ሰሞኑን የ3 ዓመታት የትብብር ማዕቀፍ ስምምነት የተፈራረሙ ሲሆን በዚህም ጀርመን ለኢትዮጵያ 206 ሚሊዮን ዩሮ አዲስ የድጋፍ ቃል ኪዳን መግባቷን ምንጮች ዘግበዋል።
የተባበሩት መንግስታት ድርጅት ተመድ ዋና ጸሐፊ አንቶኒዮ ጉተሬዝ ኢትዮጵያና ኤርትራ የዛሬ 5 ዓመት የፈረሙትና በሁለቱ ሀገራት መካከል የነበረውን ጦርነት ያስቆመውን ስምምነት እንዲያከብሩ ጥሪ ያቀረቡ። የአልጀርስ ስምምነት የተፈራረሙበትን 25ኛ ዓመት አስመልክቶ በዋናው ጸሐፊ አማካኝነት ስቴፈን ጁዳሪክ በኩል የወጣው መግለጫ ሁለቱ የክፍለ አህጉሩ ጎረቤታሞች ለዘላቂ ሰላም፣ ለሉዓላዊነትና ለግዛት አንድነት መከበር ዳግም ቃላቸውን እንዲያድሱ አሳስቧል። መግለጫው አክሎም የአልጀርስ ስምምነት በኢትዮጵያና በኤርትራ መካከል የነበረውን የድንበር ግጭት በይፋ ያስቆመና ለሰላማዊ ግንኙነት ማዕቀፍ የፈጠረ ታሪካዊ ስምምነት ነው ብሏል። በአሁኑ ወቅት በቀጠናው ዳግም ውጥረት ባየለበት ሁኔታ ሁለቱ ሀገራት በአልጀርስ ስምምነት ላይ የሰፈረውን የሉዓላዊነትና የግዛት አንድነት መርህ በማክበር ለዘላቂ ሰላምና ለመልካም ጉርብትና ተባብረው እንዲሰሩ ጉተሬዝ ጥሪ አቅርበዋል። ከ7 ዓመታት በፊት የሁለቱ ሀገራት መሪዎች በጋራ መግለጫ ለሰላም ያላቸውን ቁርጠኝነት አድሰው እንደነበረ ያስታወሰው የተመድ መግለጫ አሁንም ችግሮችን በውይይትና በትብብር መፍታት እንደሚገባ ጠቁሟል። ኢትዮጵያና ኤርትራ እንደ አውሮፓውያን አቆጣጠር በ1998 እስከ 2000 ባደረጉትና ከ70 እስከ 80 ሺህ የሚገመት ሰው በሞተበት ደም አፋሳሽ ጦርነት በኋላ የአልጀርሱ ስምምነት መፈረማቸው ይታወሳል። ዓለም አቀፉ የድንበር ኮሚሽን በወቅቱ የጦርነት መነሻ የነበረችውን ባድመ ለኤርትራ የወሰነ ሲሆን ኤርትራ በበኩሏ በአሰብ ወደብ ተወርሶ ለቀረው የኢትዮጵያ ንብረት ካሳ እንድትከፍል መወሰኑ አይዘነጋም። ቲክቶከሮችና የማህበራዊ ሚዲያ አንቂዎች በትናንትናው ዕለት ከአዲስ አበባ የጸጥታ ቢሮ ጋር ተወያዩ። ታህሳስ 3 2018 የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ የከተማዋን ዘላቂ ሰላምና የህዝብ ስነ ምግባርን በማስጠበቅ ዙሪያ በትናንትናው ዕለት ከማህበራዊ ሚዲያ ተጽዕኖ ፈጣሪዎችና ቲክቶከሮች ጋር ወሳኝ ውይይት መድረክ አካሂዷል። የቢሮ ኃላፊ ክብርት ወይዘሮ ሊዲያ ግርማ በንግግራቸው ሚዲያው የአራተኛ መንግስት ያህል ኃይል ያለው በመሆኑ በተለይ በድህረ እውነት ፖስት ትሩዝ ዘመን አግባብነት የሌላቸውን ጉዳዮች በመተው ሀገርን በሚያቀና መልኩ በጋራ መስራት እንደሚገባ አሳስበዋል። ክብርት ሊዲያ የብልጽግና ፓርቲ ኢትዮጵያዊነትን መሰረት አድርጎ የኛነት እሳቤን በመያዝ ሁሉንም ብሔር በእኩልነት የሚይዝ መንግስት እየመራ መሆኑን ገልጸው ትውልድን ከትውልድ የሚያሻገር የሀገር ግንባታ ላይ አብሮ መስራት አስፈላጊ መሆኑን አስምረውበታል። የጸጥታው ስራ ከፍተኛ ለውጥ እንዳሳየና ህብረተሰቡ የሰላም ባለቤት እንዲሆን ሰፊ ስራ እየሰራ መሆኑንም ጠቁመዋል። በመድረኩ ላይ የተሳተፉት የማህበራዊ ሚዲያ ተወካዮች በበኩላቸው የሀገርና የዜግነት ግዴታቸውን ለመወጣት ዝግጁ መሆናቸውን ገልጸዋል። በትውልድ አስተሳሰብ ላይ የተሻለ ንቃተ ህሊና በመፍጠር እንደሚሰሩ ቃል ገብተዋል። የኢራን የሰብአዊ መብት ተከራካሪና የዓለም የሰላም ኖቤል ተሸላሚ ሎሬት ናግራስ መሐመዲ መታሰሯ ተሰማ። ናግራስ መሐመዲ ዛሬ በኢራን የጸጥታ ኃይሎች የታሰረችው የሰብአዊ መብት ተከራካሪና የህግ ባለሙያ የሆኑትና በኢራን መንግስት የተገደሉ ኩዝራው አሊኮርዲ የተገደሉበት 17ኛ ቀን በሚዘከርበት ጊዜ ነው። ከአንጋፋው የመብት ተከራካሪና የሰላም ኖቤል ተሸላሚ በተጨማሪ አብረዋት የነበሩ በቁጥር ያልተገለጹ ሰዎች መታሰራቸው ታውቋል። ናግራስ መሐመዲ ከኢራን የጸጥታ ኃይሎች ማስፈራሪያና ዛቻዎች ደርሳት እንደነበረም የቅርብ ጓደኞቿ ለአሶሺየትድ ፕሬስ ገልጸዋል። ከዚህ በፊት ለጀርመኑ ዴር ስፒግል መጽሔት በሰጠችው ቃለ ምልልስ ከኢራን የደህንነት መስሪያ ቤት በቀጥታና በተዘዋዋሪ የግድያ ዛቻ ደርሳት እንደነበረ ገልጻለች። ለሰዓቱ ያዝንላችሁ መረጃዎች ይህንን ይመስል ነበር። በሌላ ርዕሰ ጉዳይ እስከምንገናኝ ድረስ መልካሙን ተመኘን። አበቃን።